አንድ አባት እኔ የደረስኩበት ደረጃ ከደረሰ ጉቦ አይደለም አበል ከተቀበለ እሱ የመርገም ጨርቅ የለበሰ ሽፍታ ነው። እደግመዋለሁ። በኔ ልክ ደርሶ ጉቦ አይደለም አበል ከተቀበለ ወንጌልን የሚወክል አይደለም። ከኔው ጀምሮ ከራሴ ነው የምጀምረው። ለምሳሌ ራሳችን ምሳሌ ለማድረግ ምዕራብ ሸዋ በብዙ መልኩ የጠራ ታላቅ ሀገረ ስብከት እንደመሆኑ መጠን በየደረስንበት አበል አይደለም ጉቦ አበል አይታሰብም። በእኛ ሀገረ ስብከት ከሀገረ ስብከት ሰራተኞች ጀምሮ አጥቢያ ላይ እስካሉ ድረስ አይታሰብም። ሌላ ይቅርና ከመምጣቴ በፊት ለምሳሌ ክህነት ለካድሬ ተብሎ ይከፈል ነበር። ያ አይከፈልም። በከንቱ ዘነሳይክሙ በከንቱ ሀቡ፣ በነፃ የተቀበላችሁትን በነፃ ስጡ ስላለ እግዚአብሔር 400-500 ዲያቆናት ቀሳውስት ቢኖሩ ክህነት የሚሰጣቸው በነፃ ነው። ስለ ራሴ መናገር መብት ነው። ስለ ሀገረ ስብከቴ መናገር ትክክል ነው። አናስከፍልም። ሊከፍሉም አይገባም። ለካርድ ተብሎ የሚከፈለው ገንዘብ ሀገረ ስብከቱ መሻል አለበት። ይሄንን እናንተ መሻል አለባችሁ። ስለዚህ ጨክነን ሌብነትን፣ ሙሰኝነትን፣ ጉበኝነትን ለአንድና ለመጨረሻ ጊዜ ማስወገድ አለብን። ምእመናን ሌቦችና ሙሰኞችን፣ ሙዳይ ምጽዋት ገልባጮችን እንደ አካን ማስወገድ አስፈላጊ ነው። አዲሱ ትውልድ በሰላም መኖር አለበት። ወንጌሉን እየተማረ ሃይማኖቱን እየጠበቀ እየተዋደደ ዘረኝነትና ሌብነት ለአንድና ለመጨረሻ ጊዜ ከቤተ ክርስቲያን እንዲወገድ አብዝታችሁ ጸልዩ። እየሰማችሁኝ ነው? አዎ፣ አብዝታችሁ ጸልዩ። እግዚአብሔር ያስወግድልን። አመስግኑት እግዚአብሔርን። አንዳንዶቻችሁ ዝም ስትሉ ምን ማለት ነው? እንደው ትንሽ እኮ ምትሉት ትመስላላችሁ ይባላል እንዴ? ሌባን ለንስሐ ያብቃው ብለን እንጸልያለን። ሌብነትን ግን አጥብቀን እንቃወማለን። እንደ ሐዋርያው ቅዱስ ጳውሎስ ያከለን ዘቤ ያለኝ ነገር ይበቃኛል። ስለዚህ በቤተ ክርስቲያንም ሆነ በመንግስት መስሪያ ቤት ያላችሁ ሁሉ በነፃነትና በቅንነት አገልግሎ እግዚአብሔር ያከብራችኋል። ትንሿን እግዚአብሔር ይባርካችኋል። ልብ በሉ። ጉቦ የሚሰበስቡ ሰውን እንደ ከብት እንደ እንስሳ የሚሸጡ ገንዘቡን ይሰበስባሉ፣ ሀብቱን ያከማቻሉ እንጂ አይበሉትም። የትኛውም ሌባ በልቶ አያውቅም፣ በልቶ ጨርሶ አያውቅም። የትኛውም ሙስና ምናልባትም ወደ መጨረሻ ላይ ገንዘቡን ሰብስቦ የተሰበሰበውን ገንዘብ እንደው አንዱ አዘራፊ ያዝባቸዋል። ሰራተኞቻቸው፣ ሾፌሮቻቸው ጮማ ሲበሉ፣ ቅቤው ሲበሉ፣ ማሩ ሲበሉ እሱ ጨው የሌላ ሽሮ እየበላ ያፋሽክ ይሆናል እንጂ የትኛውም ሌባ የሰበሰበውን ያከማቸውን በልቶ ጨርሶ አያውቅም። ለሚሰርቁት ብቻ አይደለም የምናዘው፣ የሚሰረቅላቸው ደግሞ አሉ። ከበስተጀርባ የሚሰረቅላቸው ግን ልጆቻቸው በምን አደግን ነው የሚሉት። እኔ የሚገርመኝ ይሄ ነው። በምን አደግን ነው የሚሉት። ያለኝ ነገር ይበቃኛል ብንል እኮ ሁሉ ነገር ይበቃናል። እግዚአብሔር አለ። እኛ ገንዘባችን፣ ሀብታችን፣ መጠጣችን፣ ህይወታችን፣ ሞገሳችን፣ ቤታችን፣ ክብራችን፣ አምላካችን እግዚአብሔር ነው። ስለዚህ እንደ ሐዋርያው ቅዱስ ጳውሎስ ያከለኒ ዘቤ ሁሉንም ነገር አይቼዋለሁ በሉ እስኪ። ለልጆቻችሁ አስተምሩ። አው ጨዋነትን አስተምሩ፣ መልካምነትን አስተምሩ። የእነኛ ልጆች መማር ያለባቸው በጢሞቴዎስ ምዕራፍ 6 ቁጥር 6 ላይ ምን ይላል? እስመ ለነፍስሐ አብዩቱ ተግባርነ ፈሪሃ እግዚአብሔር አልቦ ዘአምጻእነ ውሳሌም ወአልቦ ዘንግድ ነሲያ እምኔሁ እምከመ ረከብነ ሲሳየነ ወአርአያ ዘነ ያክለነ እለሰ ይፈቅዱ ይባሉ